ማዕፀን ማስጠበብና ኦርቶዶክስ ቤተክርስቲያንን ምን አገናኛቸው? እንቺት የምትለዋለና እሱን እንስማ። እዛ ላይ ሐሳብ ሰጣለሁ። እስቲ ቪዲዮን እዩት። ባሎች ገዳም ልንገባ ነው እያላችሁ እንደሆነ ሰምቻለሁ። ሚስታችሁ ብልት ማስጠበብ አሰርታ ለ2 ወር እስከ 3 ወር ድረስ ግንኙነት ይከለከላል ሲባል በቃ እኔ ገዳም ልገባ ነው እያላችሁ ስለሆነ በዚህ አጋጣሚ የገናን ጾም በማስመልከት ሴቶች ስቲች ማሰራት ወር ብልት ማስጠበብ የምትፈልጉ ከሆነ ጥሩ አጋጣሚ ነው ብዬ ስለማስብ ነው። የምለቃቸው ቪዲዮዎች እንደ በፊቱ እየታዩ ስላልሆነ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ ሁሉም ሰው ጋር እንዲደርስ ማለት ነው። ታዲያ አንቺን ሰው በጣም ማከብራት የነበረች ሰው ነች። ከእድሜዋም አንጻር ትልቅ ሰው ነች። እንዲሁም ደግሞ ሐኪምም ጭምር። ስለዚህ ትልቅ ቦታ ላይ ያለ ሰው ደግሞ የሚያወራው እንደ ትልቅ ነው። በዚህ ቪዲዮ ላይ እንደሰማችሁት ከሆነ ወንዶች ገዳም ሊገቡ ነው አሉ። ሴቶች ማህፀናቸውን ሊያስጠብቡ ስለሆነ ብዙ ነው ያው ግንኙነት ማድረግ ስለማይችሉ፣ ስለዚህ አማራጩን ተጠቀሙ። አሁን ደግሞ የጾም ወቅት ስለሆነ በዚህ ብላ የራሷ የሚሰራውን ስራ በኦርቶዶክስ ቤተክርስቲያን ቤተ እምነት በሆኑ ነገሮች ውስጥ ምሳሌ ሰታ መናገሯ ትልቅ ስህተት ነው። እንዲህ መደረግም የለበትም። የኔ እህት ይህ ቪዲዮ ደርሶች ከሆነ የሰራሽው ስራ ትክክል አይደለም። ይህን ቪዲዮ ስሰራ ኮመንት ላይ እየገባችሁ እሷ እንዲህ ለማለት ፈልጋ አይደለም የምትሉ ሰዎች ካላችሁ እናንተ ጤነኞች አይደላችሁ። ምክንያቱም ምሳሌ የሚሰጥባቸውና የማይሰጥባቸው ነገሮች አሉ። አንድ ሰው የፈለገ ነገር ቢሆን በመንግስት ላይ ምሳሌ ሰጥቶ መስራት አይችልም። ሁላችሁ የምታውቁት ነው። ስለዚህ በቤተ እምነቶች ላይም ምሳሌ አይሰጥም። ሲጀመር ገዳም ማለት ወይም ደግሞ ጾም ማለት በኦርቶዶክስ ቤተክርስቲያን ውስጥ ትልቅ ቦታ ያለው ነገር ነው። ገዳም ማለት ህይወትን የሚኖርበት ቦታ እንጂ እንዳንቺ የሚቀለድበት አይደለም። እንዳንቺ ደግሞ እንዳልሹ ደግሞ ሚስቶቻቸው ማህፀናቸውን ሲያስጠብቡ ባሎች እንደው በቃ ያን ነገር ላለማየት ብለው የሚገቡበት ቦታ አይደለም። ጾም ማለት ለአንቺ ፕሮሞሽን ለመስሪያ ተብሎ ምሳሌ የሚሰጥበትና ይህንን አማራጭ ተጠቀሙበት የሚባል ሳይሆን ከእግዚአብሔር ጋር ኦርቶዶክሳውያን የሚገናኙበት ነው። ስለዚህ እኔ ክርስቲያን ሆነሽ ያውም መስቀል አስረሽ በዚህ ደረጃ በቤተ እምነትሽ ላይ ባሉ ነገሮች ላይ ምሳሌ መስጠትሽ ትክክል አይደለም። ይህ ቪዲዮ ደርሶሽ ከሆነ በእርግጠኝነት ቪዲዮሽ እንደምታጠፊው ተስፋ አረጋለሁ። ከዚህ በኋላም እንደዚህ አይነት ቪዲዮ እንደማሰሪ እርግጠኛ ነኝ። ለሁላችሁም የማስተላልፈው መልእክት በቤተ እምነቶች እንዲሁም ደግሞ በማህበረሰቡ እሴት በሆኑ ነገሮች ላይ በፍጹም ምሳሌ የማትስጡ የማይሆኑ ምሳሌዎች እንዲሁም ደግሞ አታሹፉ ነው የመጨረሻ መልሴ።